والله على القطرون والله ببادو يا مصري ببادو من لا ترجني ترجتو استداداري كلين يا قواما لبشري سنت قاطاريات دموز مكفلو من لا ترج توروت شمان ولا تعمل ميقطر تلالا دغاغا اسفنغاتا እንዴ መላደርክ ስራው ነው ቢኖ በቃ ከሌሎ አንተ ተሻላለ በቃ ተረዳኝ በቃ ተረዳ ተጠባቂ ጨዋታ ግምታዊ አሰላለፋችን በዚህ መልኩ ወጥቷል። ቤን ዋይት ቋሚ ሆኖ መግባቱ በጣም አሪፍ ነው ብያስባለሁኝ። ያው ከሰሞኑ ከቲምበር አቋም አንፃር እረፍትም ያስፈልጋል ብዬ ስለማስብ ቤን ዋይት መግባቱ አሪፍ ነው። ከዛ በተጨማሪም ወደፊት በምንሄድበት ጊዜ ወይም ደግሞ በመናጠቃበት ጊዜ ከቲምበር የተሻለ ቤን ዋይት ብዙ ነገር ለቡድኑ ማበረከት ይችላል ብያስባለሁ። ከዛ በተጨማሪም ፒየር ኢንካፔ ቋሚ ሆኖ ይጀምራል ተብሎ ይታሰባል። አሪፍም ይሆናል ብያስባለሁ። ሰሞኑን በጣም ምርጥ ብቃቱን እያሳየን ይገኛል። እዚህኛው አሰላለፍ ላይ ትንሽ ቅር ያለኝ ማርቲን ዙሜንዲ መግባቱ ነው። ማርቲን ዙሜንዲ እረፍት ያስፈልጋል ብያስባለሁ። ክሪስቲያን ኖርጋርድ ደግሞ ጨዋታዎችን ለመጀመር እንደሚችል በደንብ ያሳየን ተጫዋች ስለሆነ የነገው ጨዋታ ላይ እድል ቢያገኝ ደስ ይለኛል። እንዲሁም ማርቲን ኦዴጋርድ ወይም ደግሞ ካይ ሃቨርትዝ ጨዋታውን ለመጀመር ዝግጁ የሚሆኑ ከሆነ ቡካዮ ሳካ ወደ ቦታው ተመልሶ ማርቲን ኦዴጋርድ ወይም ደግሞ ካይ ሃቨርትዝ የ10 ቁጥር ቦታውን ቢይዙ አሪፍ የሚሆን ይመስለኛል። በተረፈ ሊያንድሮ ትሮሳርድ እና ቪክተር ዮኬሬሽ ጨዋታውን መጀመር አለባቸው ብዬ የማስባቸው ተጫዋቾች ናቸው። እናንተ ሳሰላለፉ እንዴት አገኛችሁት? ሀሳባችሁ ናም ጋር የምናደርገው ጨዋታ ዛሬ ቢሆን ፓሽናችንና ሜዳ ላይ የምናደርገው ነገር በተግባር ታዩ ነበር። ጓጉተናል። እሁድ ደግሞ ይሄን ነገር እናሳያለን ሲል እንግዲህ ሚኬል አርቴታ እሁድ ከቶተንሃም ጋር ለምናደርገው ጨዋታ አሁን ፕሬስ ኮንፈረንሱን አድርጎ ጨርሷል። እንደተለመደው በአጭሩ አዳዲስ የጉዳት ዜናዎችን ጨምሮ አደርሳችኋለሁ። ፎሎ በደንብ ኮፒ ሊንክ ሪፖስት ይደረግ። አካውንታችን ሰሞኑን ልካር ለቤተሰብ ስለ ሊያንድሮ ትሮሳርድ ጉዳት ተጠይቆ ነበረ። ሚኬል አርቴታም እንግዲህ ሊያንድሮ ትሮሳርድ ሙሉ ለሙሉ ጤነኛ ነው፣ ልምምዱንም ሰርቷል፣ በእሁዱ ጨዋታ ላይ ይሳተፋል ሲል ተናግሯል። ሌላ በኩል ስለ ንጉስ ካይ ሃቨርትዝ ሚኬል አርቴታ ተጠይቆ ነበረ። ካይ ሃቨርትዝም ለእሁዱ ጨዋታ የመድረስ እድሉ እጅግ በጣም ትልቅ ነው፣ ነገር ግን ነገ የመጨረሻ ልምምድ አለን፣ እሱን አይተን እንወስናለን ሲል ተናግሯል። ለማርቲን ኦዴጋርድ ጉዳትም እንግዲህ ልክ እንደ ካይ ሃቨርትዝ ተያያዥ መልስን የሰጠው አርቴታ ትልቅ የመድረስ እድል አለው ልክ እንደ ካይ ሃቨርትዝ፣ ነገር ግን ነገ ልምምድ ላይ የሚያደርገውን አይተን እንወስናለን በማለት ተናግሯል። ሚኬል አርቴታ እንግዲህ ኖርጋርድ ተጨማሪ ደቂቃዎችን ያገኛሉ ተብሎ ተጠይቆ ነበረ። ሚኬል አርቴታም እንግዲህ ለየት ያለ መልስ ነው የመለሰው። ይህንን የምንወስነው ከቴክኒካልና እንዲሁም ደግሞ አካላዊ ብቃት ጋር ምቹ ይሆንልናል ብለን የምናስበውን ተጫዋች ነው ጨዋታዎች ላይ የምናሳትፈው ብሏል። እንግዲህ ሁለቱንም ያማከለ ተጫዋች ነው ብዬ ነው የማስበው። ይሄ የኔ አስተያየት ነው። ቴክኒካሊም ጥሩ ነው ኖርጋርድ፣ እንዲሁም ደግሞ በደንብ ፊዚካሊ ባትል የሚያደርግ ተጫዋች ነው። ኤኒዌይስ እንግዲህ የሚኬል አርቴታን አስተያየት እንቀጥላለን። ሚኬል አርቴታ እንግዲህ አዲስ አሰልጣኝ ስለ መግጠምም እንግዲህ ተጠይቆ ነበረ። በአመት ውስጥ ቢያንስ 7 ጊዜ አዲስ አሰልጣኞችን ገጥመናል፣ ይህ ነገር እየተለመደ ነው በማለት እንግዲህ ተናግሯል። ከዛም በተጨማሪ እንግዲህ አሁን የምንፈልገው ቦታ ላይ ነን፣ በየትኛውም ውድድር መሪዎች ነን፣ ነገር ግን አሁንም የሚያስፈልጉ ነገሮች አሉ፣ እንዲሁም ኮንሲስተንሲ ያስፈልገናል ሲል እንግዲህ ሚኬል አርቴታ ተናግሯል። ጀማው አላችሁልኝ አለሁላችሁ እንግዲህ ሰሞኑን ቶሎ መረጃ እያደረስኩኝ አይደለም። ያው ጾም ነው ታውቃላችሁ። እኔ በባዶ ሆዴ ዘገባ መስራት አልችልም። ጀማው ስለማልችል ብቻ ደስ ለማንኛውም እንደዚህ ካሁን በኋላ ካፍጥር በኋላና ሌሊት ነው ቪዲዮ መሰራው። ኮፒ ሊንክ አድርጉልኝ፣ አካውንቴ ተመቷል። ጀማው ባካችሁ ውስጥ ግቡና ኮፒ ሊንክ ሼር አድርጉ። አርሰናላችን ባለፋቻም ቢወጣ ተሸነፈ ማሸነፈም እኛ መረጃ እንሰጣለን፣ ቡድናችንን እንደግፋለን። አመቱ መጨረሻ ላይ ደግሞ ችግሮቻችንን እናወራለን። አሁን ላይ ከቡድናችን ጋር መንቀጥል ይሆናል። ያ ብቻ አይደለም፣ እሁድ ኢቨንት አዘጋጅቻለሁ። መገናኛ ለሙቴል ፊት ለፊት በሚገኘው ባንዳስ ኢንተርቴይንመንት ላይ ተገናኝተን ሰብሰብ ብለን ነው ኳሱ ምናይ የሚሆነው። እና ደግሞ የደከመ ደጋፊ አርሰናል ደጋፊን አልፈልግም። ባለፈ ነጥብ ጥለናል፣ ወርቀናል። ታዲያ ሲወርቅና ሲሸነፍ ነው አርሰናልን በደንብ መደገፍ ያለብን። ጀማው እኛ የደጋፊ ቁንጮ መሆናችንን በአግባቡ ማሳየት ያለብን። አርሰናል ዝቅ ባለ ሰዓት ሰብሰብ ብለን በዝቅታውን በከፍታውን መደገፍ እንደምንችል ማሳየት ስንችል ነው። ወደ መረጃው ሳቀናላችሁ። አርቴታ እጅግ አስደሳች መረጃ ሰጥቶናል። ጀማው የተጫዋቾቻችን የጤንነት ሁኔታን ሲጠየቅ ኦዴጋርድ እና ካይ ሃቨርትዝ ለፊታችን እሁድ ለሚደረገው ለለንደን ደርቢ ጨዋታ ዝግጁ እንደሆኑ ነው የገለጸው። ጀማው ያ ብቻ አይደለም፣ ሊያንድሮ ትሮሳርድ ከወልቭስ ጋር በነበረው ጨዋታ ደግሞ ቀለል ያለች ነገር አጋጥሞ ወጥቶ እንደነበረ ታውቃላችሁ። እሱም በጥሩ ሁኔታ ላይ እንደሚገኝ ነው የገለጸው። ጀማው ለማንኛውም ከዚህ ጨዋታ ምን ትጠብቃላችሁ? ሀሳብ አስተያየት